hello everybody. I'm here today. መጥቻለሁ እንግዲህ እንደተለመደው ሚውዚክ ቪዲዮ ይዤላችሁ ነው የመጣሁት። ዛሬም እንደተለመደው በአንድ ሚውዚክ ቪዲዮ አንስተን የምንወያይ ይሆናል። በዛ ሚውዚክ ቪዲዮ ላይ አስተያየት ምናምን እንሰጣለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ቪዲዮ ላይክ በማድረግ ጀምሩት። እስከ መጨረሻው ተከታተሉኝ። ዛሬ ይዤላችሁ የመጣሁት ቃልኪንን ነው። የቃልኪን አዲስ ሚውዚክ ቪዲዮ ለቋል ከሰሞኑን። ልዕልቴ ነሽ የሚለው ዘፈን ከአልበም ውስጥ ነው የወጣው እሱ ዘፈን። ስለዚህ እሱን ቪዲዮን እያየን ቅንጭብጭብ እያደረግን ያው ሙሉ አላሳያችሁ፣ ምክንያቱም ኮፒራይት በጣም እያስቸገረኝ ነው የኮፒራይት ጉዳይ። ስለዚህ እሱ ሙዚቃ አብረን እየሰማን አብረን ስለ ሙዚቃው የምንወያይ ይሆናል። ስለዚህ እባካችሁን ግን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፕሊዝ አበረታቱን። ደግሞ ኮሜንት ጻፉልን፣ ሪያክት እንዳደረግላችሁ የምትፈልጉትን ኤኒ ሙዚቃ ንገሩኝ፣ አብረን ሪያክት የምናደርግ ይሆናል። ስለዚህ ዛሬ ወሬ ሳናበዛ ወዴት እንሂድ? ወደ ቃልኪን ይላል። ናሆም ሪከርድስ ላይ ነው የተለቀቀው። አውቶቢስ ተራ ልዕልቴ። ሙዚቃው እንግዲህ በናሆም ሪከርድስ ላይ ነው የተለቀቀው። ልዕልቴ ነሽ ይሰኛል። ቃልኪን እንደምናውቀው ቃላብ ክንፈ ሙዚቀኛው እንደዛ ነው። ወደ ሙዚቃው እንሂድ። ያሳይ ዋው፣ አገባቡ በጣም ተመችቶኛል። ደስ አይልም? ይሄ ልስልስ ብሎ ድምፁ የሚገባው ነገር ይሄ ልጅ ባይዜ በጣም ጎበዝ ነው እንዴ! ዋው ያበደ ነው። ያው ነው ሁል ጊዜ በለው። ዋው! አረ ውሃ ውስጥ እንደዚህ አሳነሽ እንዴ ሙዬ? እያያችሁ ነው ውሃ ውስጥ። የእናንተንም ሀሳብ አስተያየት ባይዜ ስለ ሙዚቃ ያላችሁን ኮሜንት ጻፉልኝ። ውሃ ውስጥ እያያችሁ የውሃውን ፓርት እያያችሁ ነው እንዴት እንደምትሆን እናቴ። ዳንሰኛዋ በጣም ጎበዝ ነች። ዋው! ደስ አይልም? ድምፁ ቅጥን ብሎ ሲገባ አቦ የሆነ ድምፁ ቀጭን ሆኖ ይሄ ልጅ ድምፁ ማርያምን በጣም ነው ደስ የሚለው እንዴ! በጣም ያበደ ነው ድምፁ። ዋው! አቦ ዳንሰኛዋ ደግሞ በቃ ግጥሙን ደግሞ እየሰማችሁ ነው። ክብሩስ ጨምር ሰው ልብ ያጣል። አባቴ ልባችሁን አታችኋል። እኔ በዚህ ሙዚቃ ዋው! ቪዲዮ ክሊፑ ያበደ ነው። ነሻንቺ ያንዲ ወቴ እያላት ነው። ልጁ ወዷታል፣ ሊያብድላት ነው። ግን የልጅ ባይጆ ገርል ፍሬንድም ፍቅረኛ ምንም የለውም እውነቱን ለመናገር። እዚህ ጋር ዝም ብሎ ለሙዚቃው ነሽዬ ይላል። ባይጆ ወይ የዚህ ግጥም ርዕሱ እንዳልኳችሁ ልዕልቴ ነው የሚለው። የግጥም ደራሲው ደግሞ ወንደሰብ ይሁብ ነው። ዜማውን የደረሰው ምህረተአብ ደስታ ነው። ቅንብር ናኦል ኤቢሳ፣ ጊታር ሄኖክ ንጋቱ፣ ሚክሲንግ እና ማስተሪንግ ሮቤል ዳኜ ክሽን አድርጎታል። ዳይሬክተሯ ኤልሳቤጥ በለጠ ነች። ኤልሳቤጥ በለጠ በጣም ብዙ ሚውዚክ ቪዲዮዎችን ዳይሬክት ስታደርግ እናውቃታለን። በጣም ጎበዝ ነች። አልባሳት ምናምንም ያሟላችላቸው እሷ ነች። እንቀጥለው። መቤቴ በቃ እየገለጻን ነው ታያለ። በቃ ሙሉ መልኳን ውበቷን ሙሉ ነገር እየገለጸላት ነው። ዋው! ዳንሰኞቹ ደግሞ በጣም ነው ያሳመሩት። ሁሉ ነገሬ ያንቺ ነው በቃ ውሰጂው
ባንቺ ፍቅር ተይዣለሁ ምን ልነፍግሽ እችላለሁ ነገር እያላት ነው። ወድጄዋለሁ። ዋው ኦሆ እንጀምር። ትንሽ ኳላ ላይት በዛበታ እዚህ ጋር ዋው ዋው እዴ ይሄ ቦታው እንዴት ደስ የሚለው ይሄ እንትን የጠመጠመበት ቦታ ይሄ እዚህ ጋር እንትን የሚያደርግበት ቦታ ያበደ ነው እዴ ዋው ሸበላ ነው ልጅ በጣም እንግዲህ እንዳልኳችሁ ነው። ሙዚቃውን ተጨንቆ እንደሰራው ያስታውቃል። አልበምም ሰርቶ ነበር ልጅ እንግዲህ እንደው እኔ አልበሙ በሰራበት ልክ ተደምጧል ብዬ አላስብም። የእውነት በጣም በቃ ጥሩ ነው የሰራው። ደርባባ የሚለው ዘፈን አቤት ውሸት ከአልበሙ መሀል እንኳን ሙዚቃዬ ምናምን ቆንጆ ቆንጆ ሙዚቃዎች ነው አልበሙ ላይ ያካተተው። በጣም ጎበዝ ልጅ ነው። ያኔም ከድሮም ጀምሮውን ሲመጣ አይተነው ከሆነ የመጀመሪያው ሙዚቃ አይ ቲንክ አራምሳ ለሚለው ነው። ሁለተኛው ወስኗል። ሶስተኛው ሙዚቃው ደግሞ እሺ ከዚያስ ነው እሱ መሰለኝ። ያው እሺ ከዚያስ እንሰራ ከዛ በቃ እንዲሁ ያለ አሪፍ ነገር እያሳየን መጣ። እንግዲህ ይሄ ልጅ እኔ አሁን ከዚህ ዘፈን ትንሽ አንድ ቅሬታ አንሳ ካላችሁኝ ትንሽ ከዛኛው ዘፈን ጋር ይመሳሰላል መሰለኝ። ይሄ እሺ ከዚያስ ሶዲያ ከሚለው ዘፈን ጋር ትንሽ የዜማ መመሳሰል እኔ እንደሰማሁት ይሆን ወይ እንትናቸው ሁለቱም ሱዳንኛ መተሰሎነ ይሁን ብቻ ትንሽ የመመሳሰል ነገር አለ ከእሺ ከዚያስ ሶዲያ ከሚለው ዘፈን ጋር። ከዛ ባለፈ ሚውዚክ ቪዲዮ ክሊፑ ምርጥ ነው ምናምን ተጨንቆ ነው የሰሩት። አረ ያበደ ነው ማርያምን። እስቲ እንቀጥ እስቲ ዳይሬክተር ኤልሳቤጥ በለጠ ነች። ልዕልቴ ቃልኪን ምስጋና ለልዑል እግዚአብሔር ለቤተሰቦቼ ለጓደኞቼ። ዋው እስቲ ወቴ ልዕልቴ ኮነሽ ልዕልቴ ፍቅር ህይወቴ በቃ ልዕልቴ ነሽ እያላን ነው የሰውዬ አንግሷታል። ልዕልት ነሽ እዴ ከዚህ በላይ ምን አለ? ልዕልቱ ነሽ እናቴ። እኔ የምር ተመችቶኛል ዘፈኑ። የምር እናንተ አልተመቻችሁ? ካልተመቻችሁ የዘፈን ኮሜንት ላይ ጻፉልኝ እስኪ። ይሄን ዘፈን አልወደድነውም በሉኝ። ቻው ደህና ሁኑ። በዚህ ነው የምንሰናበተው። ደህና ሁኑ። ይመቻችሁ።